ወርቅቸው ወይ ሰላም ነው? ሰላም ነው። እንዴት ነህ? አማን ነው። ሰላም ነው ብሶ ሰላም ነው። እንዴት ነህ? አለሁ አልሐምዱሊላህ። ምነው ጠፋህ? ቅድም ደውሎኝ ቡና አጠጣልም ብዬ ቤት የለም አለኝ። ወዴት ጠፍተህ ነው? ኳስ ለማት እኮ ነው ያልኩት። ኳስ ተጀምሯል። ኳስ? አዎ። ወይ ተዛበልኛ። አዎ። እኔ እኮ ደውሎኝ ቡና አጠጣልም ብዬ እሺ። ከትናንት ጀምሮ አሁን ተሽሎኛል። ምንም አይልም። እንዴት ነው ልጆቹን አገኘህ እንደ ያመደርካቸው? አላገኘሁም። አሁን በቃ እሱ እኮ ተረሳ። አሁን ትናንት እሱ ትናንት አለፈ። አሁን አዲስ ማንነት ይዤ በቃ ስራ ይገባ ነው። ቆይ ኳስ አታይም እንደ አንተ ጭንቅላትህን ለመዝናናት ምናምን? ኧረ ኳስ ያው አፏፏ አንዳንዴ ድሮ አፏፏ አንዳንዴ በቴሌቪዥን ምናምን ሲለቀቅ አለው። ግን መቼ ጊዜ ኖሮ ይማሩ ግን ብዙ ጊዜ ሁን ብዬ ስራዬን ብዬ ክታተለው ስፖርት ዜና ስፖርት ዜና ነው የምትጠጣው? ስፖርት ዜና በጣም ነዋ። ለሰው ቆሚሉ ማለት ለምንድን ነው ስፖርት ዜና ለመካከል አትጨዋጭ ወደ ሌላ ክለብ ስትዘዋወር የሚያደርገው ዝውውር ሲሸጥ ማለት ነው። ገንዘብ ሚሊዮን ዩሮ 20 ሚሊዮን ዶላር ዩሮ። አይ ቡሶ ኧረ በእናትህ ቀልድብኝ በእናትህ ወላሂ አግዘኛ። ዝም ብለህ ትሰማኛለህ። መቁጠሩን አግዘኛ። 20 ሚሊዮን ዶላር ብቻ ሚሊዮን እሱን ለመስማት ዶላር ዩሮ እሱን ለመስማት በጣም ነው በቃ ከታችን። እሺ ስፖርት ዜና በቃ በማሽን እንጂ ማይቆጠር ገንዘብ ልባ እሱን ትወዳለህ? እሱን ለማዳመጥ ብዙ ጊዜ በጣም ነው ከታችን። እሺ ለምን ስራ ቀየሩ እንዳለ እኮ ሌላ ጨዋታ አለና ግቸው አሁን እንደውም ማለት ነው ሌላ ጨዋታ አለ። ሌላ ጨዋታ? አዎ እንደውም አንተ እንድትገምትልኝ ፈልጌ ነው። ግምት ላይ ምርጥ አይደለም አንተ? ጨዋታው በስንት እንደሚያልቅ ገና ሳይጫወቱ? አዎ። ለምን ፈለግሽ ደግሞ? አሁን ጨዋታ አለ እጄ ላይ ነው። ገንዘብ አስይዤ ነው በእናትህ። በስንት እንደሚያልቅ? አዎ። እኛ በዚህ እኮ ይሄ እኛ ተሞክሮ አይደለም። እኛ ገምተን እንገዛለን። እሺ ያዋጣም በሚለው ተምነን ይሸጣል። ግን ገምት ካልከኝ እኛ ባደግንበት በድሮ በጨርቅ ኳስ አለ በሱ ቢሆን እረኛና ዳኛ ስለሌለ ብዙ ጎል ይገባል ብዬ መገመት ይችላል። ግን ይሄ ደግሞ ገምት ካልከኝ ኳሱን አይቼ ክብደቱ መዝኜ ማለት ነው ክብደቱ መዝኜ ጫወታው ካለቀ በኋላ እንጂ አዋጣኝም። ኧረ በእናትህ ቀልድብኝ። አዋጣኝም አልኩህ። ገንዘብ እኮ ነው የምትበላ። ምን ሆነሃል አንተ? የፈለገ ለምን አልበም አትበላም? የፈለገ ይሁና። ኧረ ለሰው ማሰብ አንተ ጋር የለም። እኔ እኮ ትናንትና አንተ ሰው ላይ ዱቤ አለ ስትለኝ ከአንተ ጋር የተጨናነኩ ነበር። የኔ ገንዘብ አንተ አይመስልም እንዴ? አዋጣኝም። እኛ በግምቱ ከእንግዲህ በኋላ አንድ ነገር እነግርሃለሁ። ከእንግዲህ በኋላ በብድርም ይሁን በግምትም በገሲንግ ተነስቼ የምገባበት ጉዳይ ምንም ነገር የለም። ተምራለዋ 10 ለክተህ አንዴ ቁረጥ ነው። 10 ተምረህ የምቆርጠው የማያዋጣ ስራ ያስከስራል። አይሁን ማለት ታዲያ ምን ይሻለኛል? በቃ ባያተበተ በኔ ትማደል። ኧረ በእናትህ እንደዛ ትበለው ወርቅቸው። አሁን የሆነ ነገር በለኝና እጄን ጨዋታ ልደርስ ነው። ልጀምር እኮ ነው ጨዋታ። አይተባበም ማለት ሂድ ከፍለህ እንደውም ና አብረን እንሂድ። አብረን እንሂድ። ሙድ አይደለም። አንተ ቁጭ ብለህ መቃም ብቻ ነው እንዴ?